የአዶልፍ ሂትለር ወጥ ቀማሽ ሴቶች። እያንዳንዷ የምግብ ገበታ የእርሶን በሕይወት መኖርና ለመኖር የምትወስንስ ብትሆን የሚቀርብሎ ቁርስ፣ ምሳ ወይም ራት የሞቶን ዕጣ ፋንታ የሚመዘገቡበት ዕድልን የሚፈጥር ነገር ግን እምቢ ማለት ደግሞ የማይቻልበት ሁኔታ ውስጥ የሚኖርን ሰው ደግሞ አስቡት። ይህ ልብ ወለድ አይደለም፣ የሂትለር ወጥ ቀማሽ የየቀን እውነታ እንጂ። የሁለተኛው የዓለም ጦርነት የመጨረሻዎቹ 30 ወራት አካባቢ ሂትለር እያንዳንዷ ወደ አፉ የምትገባ ነገር በሌላ ሰው መቅመስ ነበረባት። የጀርመን ጠላቶች ወይም የእርሱ ምቀኞች እንደው በምግብ መርዘው ፍጻሜውን እንዳያቀርቡበት የሰጋው ሂትለር ጀርመናዊ ግብሎችን አስመልምሎ ሲያበቃም ወጥ ቀማሽ አደረጋቸው። የእነዚህ ሴቶች አስገራሚ ታሪክ ለጆሮ የበቃውም የዛሬ 8 ዓመት ገደማ ነው። ታሪኩን ለሰሚ ያደረሰችው ደግሞ የ95 ዓመቷ የያኔዋ የሂትለር ወጥ ቀማሽ የነበረችው ማርጎ ዎክ ናትም። ማርጎ ዎክም ታሪክ የሂትለር ወጥ ቀማሾች በሚል ርዕስ ተከሽኖ ቲያትር ሊሆንም በቅቷል። ሁሉም ተዋንያን ሴቶች ናቸው። ጭብጡ የሚያጠነጥነው ደግሞ 4 የሂትለር ወጥ ቀማሽ የነበሩ ወጣት ሴቶች ላይ ነው። ማርጎ መጀመሪያ ታሪኳን ያጫወተችው ሚሼል ብሩክስ ለተሰኘው ጋዜጠኛ ነበረ። መቼም ይህንን ታሪክ ትጽፊዋለሽ? የብሩክስ ጥያቄ ነበረ በወቅቱም። እኔ አልጽፈውም የምትይ ከሆነ ግን እመኚኝ እኔ መጻፊ አይቀርም ሲልም መለሰላት። ብሩክስ ታሪኩ እጅግ አሳዛኝና ጨለም ያለ መሆኑን ብታውቅም ትራጂ ኮሜዲ አድርጋ ለመስራት ነበር የሚወሰነችው። እዚህ ወጥ ቀማሽ ሴቶች በዚህ ጨለማ ወቅት እንዴት ጓደኛሞች ሆነው መዝለቅ እንደቻሉም እንዲያትት አድርጋ ነው ቲያትሩን የጻፈችው። የሁለተኛው የዓለም ጦርነት ወቅት ጀርመናውያን በከባድ ችጋር ተመተው በርካቶች በረሃብ አለንጋ የተገረፉበት ዘመን ነበረ። ነገር ግን እነዚህ ሴቶች በቀን 3 ጊዜ ለሂትለር ተብሎ የበሰለ በቅመም ያበደ ምግብ ያገኙም ነበረ። ወቅቱን የምትዘክረው ማርጎ ሂትለር ስጋ መመገብ ብዙም የማይወድ ሰው ነበረ ትላለች። አትክልት፣ ሩዝ፣ ፓስታና ፍራፍሬ የሰውየው ምርጫዎች ነበሩ። እነዚህ ምግቦች በዚያ ጊዜ ማግኘት ቀርቶ ማሰቢያ የሚሆን አቅም የሚሰጥ ምግብ ማግኘት የከበደበት ዘመን ነበረ። ምንም እንኳን የሚቀርቡት የምግብ አይነቶች በአይን የሚበሉ ቢሆኑም እኛ ግን በሰቀቀን ነበር የምንመገባቸው ስትልም ትናገራለች ማርጎ። በርካታ ሴቶች ምግቦችን የሚመገቡት እያለቀሱ ነበረ። በጣም ይፈሩ ነበር። የቀረበውን ሁሉም ምግብ ጠረግ አድርገን መብላት የግድ ነበረ። ከዚያ ቢያንስ ለ1 ሰዓት ያክል መጠበቅ አለብን። ብዙዎቻችን አሁን ታመምን እያልን እናለቅስ እንደነበረ እናስታውሳለን ስትል ወቅቱን ታስታውሷለች። የሂትለር የወጥ ቤት ሰዎች ሴቶቹ ከተመገቡ 1 ሰዓት በኋላ ነው ምግቡን በአይነቱ ለአዛዣቸው ለአዶልፍ ሂትለር ያቀርቡም የነበረው። በሴቶቹ ቅምሻና በሂትለር የምግብ ሰዓት መካከል ያለችው 30 ደቂቃ ምጥ ነበረች ማለት ይቻላል። ቁጭ ብሎ መሞት የሚጠባበቁባት። ከምግብ ቀማሾቹ መካከል ተመርዛ የሞተች ሴት ያለች እንደሁ የሚታወቅ ነገር የለም ትላለች ማርጎ ዎክም። እኔ በነበርኩበት ወቅት ማንም ተመርዞ የሞተ የለም ትላለች። የዛሬ 8 ዓመት ማርጎ ዎክ ታሪኳን እስከተናገረችበት ወቅት ድረስ ግን ስለ ወጥ ቀማሾች ሴቶች የሚታወቅ ነገር አልነበረም። የሩሲያ ወታደሮች ወደ አዶልፍ ሂትለር ቤተ መንግሥት መቅረብ ሲጀምሩ አንድ ባለማዕረግ ወታደር ማርጎ አሾልኮ ያስወጣትና ወደ በርሊን የሚሄድ ባቡር ላይ ያሳፍራታል። ሰው ለመኖር ይመገባል። ማርጎና ወጥ ቀማሽ ጓደኞቿ ግን ይመገቡ የነበረው ለመሞት ነበረ። ሞትን
ከሂትለር ቀድመው ለመቅመስ። እንዴት ይህን የመሰለ ታሪክ አስቂኝ ቲያትር ይሆናል ታዲያ? እኔም ገርሞኛል ትላለች ማርጎ። ሰዎች ወደ እኔ መጥተው እንዴት አድርገን ነው ይህንን ቲያትር የምናየው? እንዴትስ ጥርሳችን ያስቀናል ሲሉም ይጠይቁኛል። ነገር ግን ቲያትሩን ብታዩት ይገባችኋል። እኛ እኮ ከሂትለር ጋር ምንም ግንኙነት አልነበረንም። እንደውም እንደተቀረው ሰው በጣም እንጠላው ነበር ስትል ማርጎ ታሪኳን ተናግራለች። መመገብ ለመሞት፣ ከሂትለር በፊት ለመሞት